ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደል? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ማለት ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ ሁለተኛ ገባብን ይልሃል። እንደፈራሁት ታውቆኛል። ለዚህ ነው የፈራሁት። ገባ ቢልድ አፕ ማድረግ አንችልም። በቃ ዝም ብለህ የኛ ሜዳ ላይ መተህ ቁጭ በል። ምንም ማድረግ ስለማንችል ራያ ይጠልዘዋል፣ ኳሱ አንተ ጋር ይገባል። ከዛ አንተ ታጠቃናለህ። በቃ ሪስ ሪፒት ነው። ገባህ? ኳሱን ተቀብሎ ዞሮ ፕሮግረስ ማድረግ የሚችል ሰው ወፍ ሰከንድ አፍኛ ብልጫ እንወስዳለን ብለህ ካሰብክ እነሱ ናቸው እኮ እየተመሩ የሚመስሉት በእኛ ሜዳ ማለት ነው። ተረዳኝ አይደል? 2-1 አሁን የሆነ ሴት ፒስ ኮርና ምናምን አንድ ካገባን ምናምን ነው እንጂ እንዴት እንደምናሸንፍ ራሱ እየታየኝ አይደለም። በቃ ገባለ ጄሱስን ቀይሮ አስገብቶልናል። እስቲ ኤዜ ከሚድፊልድ መተህ ምናምን ነገር ኳስ ለመመስረት ምናምን ነገር ራያ በእናትህ አጠልዝ፣ በቃ አጠልዝ፣ ኳሱን አጠልዝ። ኳሱን ብትሰጣቸው ይሻላቸዋል። አጠልዝ በቃ አባቴ እንደምንም ብለን ኳሱን ከመስርተን መውጣት ካልቻለን ሁሉም የፕሪሚየር ሊግ ቡድኖች ካሁን በኋላ እንደዚህ ነው የሚጮቱ። 7ቱም ቡድኖች እንደዚህ ነው የሚጮቱ። ምን አለበሉ። አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት ነው በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም፣ በቃ እኔ ይቅርብኝ፣ ቪዲዮ አልሰራም፣ ቁጭ በል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካያቨርት ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ ተቃጠሉ። እኔ ምሬ ነው የምላችሁ። ቀጠል በሉ። ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደለ? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደል ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። ያቃጥላችሁ በኢየሱስ እንዴ! አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ ኧረ በስመ አብ። እናንተ ቅሌታሞች ቅሌት የቀለላችሁ በኢየሱስ እንዴ! አሁን ቆይ እንደዚህ እኮ ኤክሳይትድ መሆን የለብኝም። ቆይ እንረጋጋለን።
እንረጋግ። ቦርንማውዝ የኔ አባቴ ልጅነቴ ድሮም ከልጅነቴ ጀምሮ የምወደው ቲም ነው። 4 ዋንጫ ቦትል ልታደርጉ ነው። 4 ዋንጫ ቦትል ልታደርጉ ነው። በአንድ አመት 4 ዋንጫ ቦትል ልታደርጉ ነው። ባትለርስ በኢየሱስ ስም በቃ አትብሉት። እናንተ ብቻ ሲቲን ያርጉልን እንጂ እኛ ቦርንማውዝን ችግር የለም። እብድ ነህ እንዴ? አሁን በአንተ ምክንያት ነገ ሲቲ መጫወቻ መዘባበቻ ነው የሚያደርገኝ። በቃ ወይ አሁን ያለው አላይም ነገር ምን እናንተ የደግማማ ገማዎች እኮ ነው። አትረቡ። ምን ለሁለተኛ እየተጫወታችሁ ይሳካል። ሲዙኑ ሲያልቅ ሁለተኛ ማንም ነው የማይነካባችሁ። በቃ የእናንተ ማን አድከም የሞታድ ሙተት ያላችሁ አትረቡ። በቃ ቀጣይ ደግሞ እናንተን ይጋልባችኋል። በቃ ድራሻችሁን ነው የሚያጠፋው ቀጣይ ሲቲ። ከዛ እንዲህ ይነጥቃችኋል። አሁን ምን እናንተ አረ እናንተ አደጋፊው ማለት ነው። አረ ቻይ ነው። እኔ ወያላውን አላምነውም። ይሄንን ዋንጫም አሳልፎ ይሰጣል። እኔ ወያላውን አላምነውም። ይግደረደራል። ይሄም ዋንጫ በቃ ቆርቆሮ ሊሆንባችሁ ነው። የምሬን ነው የምላችሁ። ጆግ ሊሆንባችሁ ነው ይሄም ዋንጫ። ኧረ በስመ አብ። ይሄንን ድራማ ስንት ያየ ነው? ስንት ደጋግበን ያየ ነው? እኔ እኮ ለዚህ ነው የምነግሯችሁ። ወይ በቃ ወያላውን አላምነውም ስለ የነበረው ለዚህ ነው። አያችሁ አይደል? እኛ ከአርሰናል ውጭ ያለን ደጋፊዎች እናውቃለን። በቃ ያስታውቃል እኮ ያስታውቃል። ዋንጫም ይበላ ያስታውቃል። አናችሁ ኧረ በስመ አብ። ይሄ እናንተ ጉድ አልቅም። እናንተ ጉድ አልቅም። እናንተ ጉድ አልቅም። አሁን ደግሞ ይጣሉ። ፎከስ ልናረግ ፈልገን ነው ቻምፒየንስ ሊግ ጎስ በፈጠረ እንዳታወራ 2 አረንጓዴ ጠርሙሶች በግርግዳ ላይ ትላለህ። አባት ሲቲ ዘንድሮ ተለምኖ ታዝሎ 3 ዋንጫ ሊበላ ነው። እድሜ ለአርሰናል እያለ ወይ የቻምፒየንስ ሊግ ቦታንም ቀይሮ በቃ 4 ዋንጫ ይብላ። በታሪክ ይስራ 4 ዋንጫ ይብላ። ኮድረፕሎን ይብላ። ኧረ በስመ አብ። እኔ አሁንማ ማለት ነው አርቴታ ፈላይ እየመሰለኝ ነው ያለው። ወይም አለ አይደል ይሄ ደብል ኤጀንት ምናምን ለዚህም ለዛ የሚሰራ በቃ እኮ አቻ ልትወኩን በነጥብ እኮ አቻ ሆናችሁ በወረቀት ደረጃ ከሄዳችሁ አሁን ሲቲ 2 ቀን ይጫወታሉ። በ9 ነጥብ ነው የምትበልጡት። 2ቱን ካሸነፈ በ6 ሄቱ ሄድ አምጥቶ ሄት ያለ ተለጠፈሽ በ9 እንደፈረደብሽ ደግሞ 2 አረንጓዴ ጠርሙሶች 2 ቀርቷል። 2 ቆርቆሮዎች ቀርቷል። አይ ይሄ ለጎስ አድርሱልኝ በእናታችሁ። 2 አረንጓዴ። ውድ የክርስትና እምነት ተከታይና የአርሰናል ደጋፊዎች በሙሉ እንዴት ነው ነገ ዶሮ የሚበላው? እንዴት ነው ሰው የሚፈታው? ግን እንዴት ነው የሚፈታው? እሺ ወገን፣ ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይ፣ ኧረ የት ነው ምድር የተሰራብን በመብራን? ኧረ ምን ቢያንስ ጾም መፍቻ ላይ ምን ባለው ፈታ ብንል እሺ ምን አለበት? ውይ ተቃጠልኩላችሁ። እናቴ ትሙት ከተልን ያልኩት ከተል በቃ አልገባችሁ መረርድብን ታውቃላችሁ። እኔ አሁን ነገ ቼልሲ ለምን 10 አያገባም ደስተኛ አይደለሁም። 10 አግብቶበት እኔ ሲቲን ቢያሸንፍ እኔ ደስተኛ አይደለሁም። እኔ በዓል እንዴት ነው ማሳልፈው? እቺ ተጫዋች ምናምን አሰልጣኝ ምናምን የምትወቅሱ ሰዎች እሺ ዛሬ ማንን ነው የምትወቅሱት? በቃ ቆንጆ ቅያሪ ነው ያደረገው ከረፍት በኋላ በቃ ይዜ መግባት ባለበት ሳሚ ገባው ምናምን ትንሽ አቆይቶታል። ግን ይሁን በቃ እነ ዶማነት ሮሳድ የገቡበት ሰቆ እኔ ማን ምንድን ነው የሚወቀሰው? ኧረ ወገን ተቃጠልን እኮ ተቃጠልን። ወይኔ እኔ ማንም የማንም በ2 በ3 ወር አንዴ ተጫዋች ሊያዘብጥብኝ ብሉ እንጂ አንበላም። ለምን መብላት ምንድን ነው? መብላት አንተ ተቀበለለለለለ እንጂ ኧረ በዓሉን አሳመሩልኝ። እንደዚህ በዓል እንደዚህ ያምራል እንዴ? ከዚህ በለጠ እንዴት በዓል ሊያምር ይችላል? ወይኔ ታውቆኝ ነበር። እኔ ፈርስት ሃፍ ማለት ነው በቃ አቻ ሲወጡ የሆነ ነገር እንደሚፈጠር ታውቆኝ ነበር። እኔ ምን አገባኝ ምንም ነገር ቢፈጠር። ከዚህ በኋላ ያለን ጨዋታ ነገ ቼልሲን ግዴታ ዊን ማድረግ አለብን። ማን እሱ ዊን ካረግን አንድ ቀን ጨዋታ ከፓላስ ጋር እሱ ዊን ማድረግ ከቻልን ቀጣይ ሳምንት ደግሞ ኢታር ላይ ጠርተን ነው የምናጋይሽ። አቻ ምን ሆንበት ማለት ነው። አቻስ ነጥቡ ማን እኔ ላምን አልቻልኩም። እኔ እያዩ አልበላም እንዴ እኔ አልበላም።
ፕሪሚየር ሊግ ላይ አርሰናል ተሸነፈ ብለህ መቼስ ለማብሸቅ እንደማታስብ ተስፋ አደርጋለሁ። ፖይንትለስ ነው። ፖይንትለስ ኦልሬዲ የተበላዋል። ሌላ ላይ ሙርልትስ ይሻል። እዚህ ላይ የተበላ ዋንጫ ስፔሻሊ ዩናይትድ ደግሞ ሞራል የለም። ሞራል እኔ የምሼም ነው ብዬ ነው ላይ እንዴ እኔ ዋንጫ ያቅለሸለሸውን ደጋፊና ማለት ነው ዋንጫ ሊበላ የተዘጋጀን ደጋፊ ማብሸቅ አችልም። እኔ አሁን ፖይንቴ ዋናውን አርሰናል አይደለም። አሁን በኋላ ከፉላም ጋር ለሚፈጠረው ነገር ማለት ነው ለሚፈጠር ሞራል የለህም ምን ለመናገር ነው ፖይንቱ ዋናው። ለማንኛውም ፕሪንስ ኢዝ ባክ። አርሰናል ለኔ ከሁለት ሰዓት በፊት የፕሪሚየር ሊጉ ታይትል አሸናፊ ነበር፣ ከሁለት ሰዓት በፊት። አሁን ግን እኩል ናቸው በነጥብ ጎል ዲፍረንስ 6ቱን እርሱት። ለመሰላችሁ ማንቸስተር ሲቲ ሁለቱን ጨዋታ ያው አሸነፈ ብለን ካሰብን ሚኒመም 2-0 ካሸነፈ ቀሪዎቹን ማለት ነው ከአርሰናል ጋር ሲገናኝ 1-0 ካሸነፈ ጎሉ እኩል ሆኑ ማለት ነው። ስለዚህ ምንም በቃ አሁን ሁለቱም በእጃቸው ነው ዋንጫ። ግን ያስቃኒ በቃ አይምሮ እንዳለቀ 9 ነጥብ የሚለው ነበር አይምሮ። አሁንም እኮ በ9 ነጥብ ነው የሚመራው፣ ግን ሁለት ቀሪ ጨዋታ አለው ማንቸስተር ሲቲ። ከሁለቱ ውጪ ደግሞ አርሰናል ይገጥማል። ስለዚህ አርሰናል 1-0 ማሸነፍ የሚጠበቅበት። ወረ ኤፕሪል ደግሞ ለሚካኤል አርቴታ አይመቸውም በታሪኩ በሙሉ ማለት ነው። እስካሁን ማሰልጠን ከጀመረ እንደ ኤፕሪል ወር የሚቸገርበት ወር የለም እና ይገርማል። ፔፕ ጋርዲዮላ ደግሞ ማሰልጠን ከጀመረ ጀምሮ በጣም ፐርፌክት ውጤት ያለው ኤፕሪል ወር ነውና በጣም ያስቃል። ይሄ ቁጥር ክሩፒ የቦርመዝን 10ኛ ጎል በማግባት ከሴሜኒዮ እኩል ሆና ሴሜኒዮ 10 አግብቶላቸው ነበር ሄዶ ነው የቦርሞስ ቶፕ ስኮረር ሆኗል። ግን በቃ ሊጉ አይገመትም። አሁንም ክፍት ነው። አርሰናልም ሲቲም ግን ኦልሞስት በሚባል ደረጃ እኩል እድል ያላቸው፣ ግን የአርሰናል ትንሽ ከፍ ይላል። ምክንያቱም ኤቲሃድ ላይ አቻ ስለሚበቃው። እጸድቅ ብዬ ባዝላት ተንጠልጥላ ቀረች አለች ጌጤ። አራዳ ልጆች አርሰናል ምን እየሆነ እንደሆነ ግራ የሚያጋባ ነው። አንተ ባልተበኛ አራዳ ልጅ ምንድነው ጉዱ ነው? ለዋንጫ ነው እየጠበቅን ያለ ነው የሚካኤል አርቴታን ሰራዊት። እሱ ግን እያፈገፈገ ነው የሚገኘው ማለት ነው። ከቦርንሞዝ ጋር እንግዲህ በሜዳው ተጫውቶ 2-1 በሆነ ውጤት ተሸንፏል ማለት ነው። አርሰናል ያ ብቻ አይደለም፣ ሜዳው ውስጥ ምንም የሚያረኩ ተጫዋቾች የሉም። ያው ማይደክመው ዴክላን ራይስ ነው ሜዳ ውስጥ የነበረው ማለት ነው። እንደዚህ ምንም አይነት ነገር የአቨርት መቆየት ግራ የሚያጋባ ነው ያራዳ ልጆች። እንደዚሁ ማክስ ዶማን ቀደም ብሎ ገብቶ ቢሆን በጣም አሪፍ ነው ማለት ነው። አጣብቂኝ ውስጥ እየገባ ነው አርሰናል በገዛጁ ማለት ነው። አሁን በ9 ነጥብ ልዩነት ነው ያሉት ከማንቸስተር ሲቲ ጋር። 2 ቀሪ ጨዋታዎች አሉት። እነሱን 2 ቀሪ የሚያሸንፍ ከሆነ ወደ 3 ይጠባል ማለት ነው። የእርስ በርስ ግንኙነትም አላቸው። ራሱ ላይ ጣጣ እየፈጠረ ነው የሚገኘው ሚካኤል አርቴታ ሰራዊት ማለት ነው። ገና በዚህ አይነት በቦርንሞዝ ነጥብ የጣለ ባለፈው ሳውዛምፕተን ነው። ቀጣይ የሚገጥሙት ክለቦች ራሳቸውን እያጠነከሩና እያደራጁ ነው የሚመጡት። ቦርንሞዝ ምንም አይነት ፍራቻ ያሳይም ነበር። ዋንጫም ቡድን እንደሚገጥም አይነት ቡድን አልነበረም ሲጫወት የነበረው ሜዳ ውስጥ ማለት በልበ ሙሉነት ነበር ሲያጠቁ የነበረው ማለት ነው። ያራዳ ልጆች እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሼር ኮፒ ሊንክ ይደረግ። ይመቻችሁ። ቦርንሞዝ የአርሰናል ጌታ ከአመት እስከ አመት ኤምሬትስ ላይ የመጣ ነጥቡን ይወስዳል ማለት ነው። አንተ ስለምትችል አይደለም ለዋንጫ የቀረብከው። ሁሉም ቡድን ፈርሶ ራሱን እየገነባ ስለሆነ ነው። ሲቲ ራሱን እየገነባ ዋንጫ ሊቀማ እየተፎካከረ ነው። አሁን ራሱ ለዋንጫ ከቀረብክና ከተዘጋ የማንቸስተር ሲቲ ድክመት ነው። አንተ አትችልም፣ እግዚአብሔርን አትችልም፣ ቡድን አይችልም። ሜዳ ላይ የምናየው እውነታ ነው። አሸንፈ ስትወጣም ጥሩ አይደለም፣ ተሸንፈም ስትወጣ አትችልም። ይሄን ነው የምንለው ከአመት እስከ አመት ማለት። ዘንድሮ ደግሞ ጭራሽ ሳትችል የዋንጫ ተፎካካሪ ካንተ እኔ ይሻላለሁ። እኔ ፎካከር ነበር ተገቢ የሚሆነው። አንተን አስወርደው እኔም ቢያስገቡኝ ማለት ነው። የእንግሊዝ ፕሪሚየር ሊግን ዋንጫ ማለት ነው ከአርሰናል በላይ ማንቸስተር ዩናይትድ የማሸነፍ ቻንስ አለው አሁን ላይ። እኔ ምንድነው ግን ክለባችሁ ማታውቁ 6 ይሄ ሁሉ አመት እየደገፋችሁ እኛ ምናውቀውን ያክል አርሰናልን እናንተ አታውቁትም። እኛ እኮ ይሄን ቲም እንዲያበጥረን ነው እኮ ምናውቀው። በቃ እናውቀዋለን የድረስ እንደሚሄድ ስኬቱ በቃ ትልቁ ስኬት ማለት እነ ማድሪድ ማሸነፍ፣ ሲንግል ጌሞችን ማሸነፍ ምናምን እኮ ነው አርሰናል ስኬት እኮ። ሌላ ስኬት የለውም። እናንተ የምትደሰቱት ጨዋታ ሲያሸንፍ እንጂ ዋንጫ ሲያሸንፍ አይደለም። በቃ የሚታወቅ ነገር ላይ ለምንድን ነው ድርቅ የምትሉት? ጨዋታዎችን አሸንፉ፣ ተዝናኑ። ዋንጫ ግን ለእናንተ አልተፈጠረችም። ምንም በቃ አዲስ ነገር አይደለም። ግን የሚያናደኝ ነገር ከአመት አመት ቲማችሁን አለማወቃችሁ። እኛ ምናቆን አርሰናል እናንተ አለማወቃችሁ ይገርመኛል። እኔ አርሰናል ጨዋታ ማንቸስተር ከሌለው ነው ጨዋታ ከሌለው ነው እንጂ አርሰናል ጨዋታ ማየው ማንቸስተር ዩናይትድ ካለ አርሰናል ጨዋታ ላይ ከናንተ ከደጋፊዎቹ በላይ ግን አርሰናልን አውቀዋለሁ። እቺ ነች አቅሙ አርሰናል ማለት ነው። ማንቻንስ ኮፒ ሊንክ ሼር ሪፖስት ይደረግ። ይመቻችሁ።
አይ ወያሊት እኔ ባይዘው ማለት ነው ይሄ ክለብ ዋንጫ ይብላ እንጂ እኔ በፈቃደኝነት ከፕሪሚየር ሊግ ወርዳለሁ በፈቃደኝነት ማለት ነው ይሄ ክለብ ዋንጫ ይብላ ማለት ነው በቃ ይሄ ክለብ ሲሸነፍ እድሜ ተጨመረልኝ ያክል ነው ደስ የሚለኝ በቃ ደስ ማለት ነው ደስ በፈቃደኝነት ወርዳለሁ ይሄ ጠንያም ወያላ ብቻ ዋንጫ ይብላ አለቀ በርንማውዝ ደስ ብሎኛል ያምር በጣም ደስ ብሎኛል በቃ ክለቤ እኮ 18 ላይ ነው ያለው ግን አንተ ስትሸነፍ ደስ ነው የሚለኝ ደስ ሞራሉም ይኖረኛል የመስራት አንተ ወያላ 2-1 ቦርንማውዝ ያሸንፋል አርሰናል ቢያሸንፍ እንደኔ የሚቃጠል አይኖርም እንዳልኩት 2-1 ቦርንማውዝ አሸንፏል እናቴ ተሙት ቲማቹ ምንም አይች አሁን እዚህ ጋር የአርሰናል ደጋፊ መጥቶ ኮሜንት ላይ እንድታምኑልኝ የምፈልገው ነገር አለ አንችልም ብንበላው ራሱ ስለማይገባን ነው ሲቲ ስላልቻለ ነው እንድትሉኝ ነው የምፈልገው እሺ ኧረ በስመ እኔ ምን ልበል 9 ነጥብ እየመራ ቡድናችሁ ወደፊት ለመጫወት የሚፈራ ስተት ለመስራት የሚፈራ ተሸነፍ እንዴ እንዴት ነው ወደፊት የማትጫወተው ስተት ለመስራትን ይሄን ያህል እንዴት ነው የምፈራው ሲቲ እኮ ቢፈራ እሺ ለምን አንዴ ስሊፕ አፕ ካረገ በቃ አርሰናል አመለጠ 9 ነጥብ ፊት ለፊት እየመራችሁ ማለት ነው እንደዚህ አይነት ሪስኪ ፓስ እንኳን ለመጫወት የምትፈሩ ሰዎች እንዴት ነው ዋንጫ የምትበሉት ነገ ሲቲ ቼልሲን አሸንፋ አስደስተኝ በመድኃኒዓለም ዛሬ ከቦርንማውዝ ለእናንተ ሲጫወት የነበረው አሌክስ ሜኔዝ የተባለ ራይት ባክ እሷም ከመሩ በኋላ አስተካከለች እና ኤቨን ኒልሰን የሚባል ደደብ ጥፋት እያጠፋ ነበር ቢያንስ እሱ አሲስት አድርጓል ከዛ ውጪ ከእናንተ ማንም ነው የማይችለው ማንም ራይስ ብቻ ነው የሚያሳዝነኝ ውጣ አርሰናል ለቀ ውጣ ቶሎ ብለው ውጣ አርቴታ ሞት አርሰናል ለቀ ሌላ ዋንጫ ብላ ራይስም ለቀ አለ መበስበስ ነው አርስዬ ብርክብር ካላት የዋንጫ ነገር ከእንግዲህ በቃት አርስዬ ብርክብር ካላት የዋንጫ ነገር ከእንግዲህ በቃት ዛሬ ደግሞ ጥፍጥፍ ተደርገሽ ተሸነፍሽ አቤት አቤት ምን ባረኩልህ ነው ፈጣሪ ቆይ ይሄን ያህል ኧረ ወይኔ ነገ በዓል ነው ዛሬም በዓል ነው ወደፊትም በዓል ነው በቃ አርሰናል በይፋ እጅ ሰጥቷል አለቀ በቃ ሲቲ ቀሪው ሁለቱን ጨዋታ ካሸነፈ ከናንተ ጋር መወሰን ይችላል አርሲዬ የተለመደው የኤፕሪል ጸባይዋ ተነስቷል በቃ ሲቲ ደግሞ እንደሚታወቀው ኤፕሪል ላይ በጣም ጀግና ናቸው አለቀ እስጢፍ የአርሰናል አትመጣና ይሄ የእንግሊዝ ፕሪሚየር ሊግ ነው ፕሪሚየር ሊግ ላይ ትሸነፋለህ ታሸንፋለህ ብሎ ይሰክሳል ባለቀ ሰዓት ግን ፕሪሚየር ሊጉ ወደ በሚገባደድበት ሰዓት ላይ የፕሪሚየር ሊጉ መሪ ሆነ ዋንጫ ልትበላ ተንደርድረ እንደዚህ አይነት ነጥብ ሉዝ ማድረግ ማለት ይሄ ያንድን ክለብ ሜንታሊቲ ዜሮ ነው የሚከተው ሲቲ ነገ እንዴት አውሬ ሆኖ እንደሚጫወት አውቁታላችሁ እኛ ላይ ያከበዳችሁብን ኬዙ አርሰናሎች ተረጋጉ ነገ ሲቲን ጥጉን ነው የምናስይዘው አባቴ ቸልሲ ነው እኮ ዋንጫ ምናምን እኔና አሸንፍ አይደለም ዋንጫ ነበረው ሲቲ አም ሪሊ ሶሪ አርሰናል ግን ደስ ብሎኛል ነገ ሲቲ ነጥብ ስለሚጥል አንተም ዛሬ ይመጣል ፌር ያደርጓል ጭውው ማለት ነው እሳይ መልካም በዓል አይገስ ጾሙ ይቀጥላል ማለት ነው አይደል እኔ ግን ማንንም የፈለገውን ይበል ማለት ላይመስል ይችላል በዚህ ሰዓት ግን እንደ አርሰናል የሚያስፈራ ቲም የለም ቀጣይ አመት በስነ ስርዓት ዋንጫውን 3 ዋንጫ 4 ዋንጫ ጠብቁን ቀጣይ አመት በጣም ወይኔ አቶ አርቴታ ትሬኒንግ ላይ እስክሪብቶ አድርገ ግንባር ለግንባር እንደ በሬ ገጥመው ሲፋጠጡ የነበረው ታክቲክ ምንድነው በፈጣሪ የታለሽ ምን አባ ፈጠርክ ቀጣይ ኢታር ላይ ሲቲ ታረገናለች አመቱ መጨረሻ ልክ ኤዲተሮች በሙዚቃ እያለቀሱ ይሰራላችኋል ከዚህ የተሻለ ምንም ልትፈጥሩ አትችሉም በቃ አረ ምን አይነት ቅማላም ነው ግራ መስመራችን ያፈሳ ማርቲኔሊ ሲወጣ ተቅማጣሙ ትሮሳርድ ይገባል ዙቤሜንዲ ሲጀመር አረቂ ይጠጣል አንተ የፓርቲን ቦታ አንተ ተኝቶ አተካም እከካም ምንድን ነው የተከሰተ ያለው በቃ ሽንፈት ቁርስ ምሳራታችን ሆነ እንዴ ወልቭስ በቀዩ ማሊያ ወልቭስ እኔ አርቴታን አልወቅስም ተጫዋቾቹ ግን ጥምብ እኔ አሁን እኔ ሳሸንፍ ሊደብረኝ ነው በቃ ሽንፈት ብርድ ልብስ ያደረጉልኝ አረ ጥምባታሞች በቅዳሜ ቀን ነገ በዓል ነው 3 ነጥባቸውን ከአርሰናል ንጥቅ ደስታቸውን ንጥቅ አመት ባላቸውን ንጥቅ ቅዳሜያቸውን ንጥቅ ወይኔ በርንማውዝ ዘሉዬ እሰይ አንተን እንደዚህ ስትሆን እንደማየት ማለት ነው
ምድር ላይ የሚያስደስተኝ ነገር ባይነቂጣትኝ እሰይ በርንሞዝ ነፍሴን ውሰድ ካልወደ ደግሞ ይችን ፍየል ለበርንሞዝ ይመቻችሁ። የዋንጫው ቲም ይላል የዋንጫው ቲም ሶስተኛ ዋንጫችሁን እንዴት ነው ልታነሱት ነው አይደለ? ይሄ ይገባላል ምድረ ወያላ ማለት ነው። ይሄ ይገባልሻል። ገና ምን አይተሽ ነው ገና ይሰጥሻል ክርስቶስን ማለት ነው። ሶስተኛ ዋንጫ ሲቲ ሲጀምር ፕሪሚየር ሊግ የሲቲ ነው። እሰይ የኔ በርንሞዝ የልጅነት ክለቤ ሼር አድርጉላችሁ። እንት በላለ ገና ቻምፒየንስ ሊግ ተባራሪ ነህ። ፕሪሚየር ሊግ ላጤ ነው የምናደርግ፣ ጎዳና ነው የምናስወጣ፣ ራቁትን ነው የምትሆነው፣ ምንም የሌለው ባዳ